አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ነው አለው። አልሐምዱሊላህ። ዛሬ ደግሞ በድጋሚ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ የምሰራው ሲኒ የሚባል የፓስታ ዝርያ ነው፣ ግን ሲኒ ይባላል ስሙ እና ሲኒ የሚባለው ይሄ ነው። ኦልሬዲ ፈውሬዋለሁ ወይንም አብስዬዋለሁ። መጀመሪያ ያው በውሃ እንደ ፓስታ አበስለዋለሁ፣ በውሃ በፈላ ውሃ። ከዛ ስንገለብጥ በቀዝቃዛ በበረዱና በቀዝቃዛ ውሃ ነው እንትን የሚለው። ኦልሬዲ በቀጣይ ቪዲዮ እንደ አዲስ ስሰራ አሳያችኋለሁ። እና ሲኒ የሚባለው የፓስታ ዝርያ ይሄ ነው። እና ግብአቱ እዚጋ አዘጋጅቻለሁኝ። እዚጋ ሽንኩርት እና ነጭ ሽንኩርት እንደዚህ በዚህ መልኩ ከትፌ፣ እዚጋ ዶሮ አለኝ። ዶሮውን የራሱ ሶስ አለ፣ በሱ ጠብሼዋለሁ። በሱ ለውሼ ጠብሼዋለሁ። እዚጋ ወይ እንጉዳይ ልበለው፣ እንጉዳይ ይባላል። እዚህ ሁለት አይነት። እዚህ ጋር ደግሞ ሶስ አለኝ። እዚህ ጋር ደግሞ የራሱ ሶስ አለ እና ሲምሲም ዘይት ሲምሲም አለ። በዘይት ሲምሲም ነው የምሰራው ወይንም በሰሊጥ ዘይት። እና ይሄው ትንሽዬ ዘይት ሲምሲም አረጋለሁ። ይሄ ነው ዘይት ሲምሲም። ትንሽ ሲምሲም አረጋለሁ። በሲምሲም ነው የሚሰራው። ይሄው እንደዚህ እያበሰልኩ ነው የሚገኘው። በዘይት ሲምሲም ነው ወይንም በሰሊጥ ዘይት ነው የሚሰራው። ዶሮ እዚህ ጋ ዶሮን እንደዚህ ካስገባው በኋላ የጠበስኩትን ዶሮ በጣም ጣፋጭ ቆንጆ ምግብ ነው። እንደዚህ ለራት ምናምን ቀለል ላለ ሰዓት የሚበላ ይሆናል። ይሄን ሶስ ከፍቼዋለሁ። ይሄንን ሶስ አረግበታለሁ። አሁን የተወሰነ ብዙ ሳይሆን ማረጋን እንደዚህ በጣም ቆንጆ የሚያምር ይሆናል። በጣም ቆንጆ ነው። እንደዚህ ከላሰኩና እዚህ ጋር ደግሞ ይሄንን ሶስ አረግበታለሁ። ብዙም አላረግም። ይመስሏል። ከዛ ይሄንን እንጉዳይ አረግበታለሁ። ሃይ ውድ ቤተሰቦቼ፣ ይሄን እንደዚህ አረኩ በኋላ በመሀከል ያው እያቋረጥኩ ስለሆነ በጣም ጥፍታ ይሄ እንደዚህ ሆኗል። በጣም ቆንጆ። በሌላ ጊዜ ሁሉንም ፓርት አሳያለሁ ከመጀመሪያ ጀምሮ እስከ መጨረሻ። ይሄ አሁንም የተወሰነ እንዳሳየው ነው። እንደዚህ ውስጥ እንትን ነው። ይሄ እንደዚህ ደርሷል። ቤተሰቦቼ ይሄው በዚህ መልኩ እንደዚህ እየተጠናቀቀ ነው። እንግዲህ ውድ ቤተሰቦች አበረታቱኝ። አዲስ ጀማሪ ነኝ። ስለዚህ ማስተካከል ያለብኝን ነገር እንዳስተካክል
ማስተካከል ያለብኝ ነገር እንዳስተካከል በኮሜንት አስቀምጡልኝ እና አዲስ ከሆናችሁ ደግሞ ለቤቴ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ እና ውድ ቤተሰቦቼ ብዙ ነገር እንማማራለን። ውድ ቤተሰቦቼ እዚህ ደርሷል። አሁን ገልብጫዋለሁ። እዚህ ደረጃ ደርሷል። አሁን ሲምሲም ወይንም ሰሊጥ እነሰንስበታለሁ በስተመጨረሻ። በጣም አሪፍ የሆነ ሲኒ ነው ስሙ። ይህን ይመስላል። ቤተሰቦቼ እንግዲህ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ። እዚህ ጋርም ደግሞ ያው እንደተለመደው ሌላ ምግብ አለ። ስለዚህ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።